ተመልከታቸው። ቅድድ ስፍት ያማል። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ሰላም ጤና ይስጥልኝ የተከበራችሁ የበልግ ሚዲያ ቤተሰቦች ሰላም ናችሁ ወይ? አለን። ዛሬ እንግዲህ ይዤላችሁ የመጣሁት ወንድማችንን እንግዲህ ሁሱን የማያውቀው የለም ማለት ነው። ለብዙ የተለያዩ እምነት ላላቸው ሰዎች ለመስለም ሂዳያ የሆነ ወንድማችን ነው ማለት ነው። ባለፈው ዓመት ከ5000 በላይ ክርስቲያኖችን ወደ እስልምና ያመጣ ወንድማችን ነው ማለት ነው። አላህ እድሜውን፣ ቤተሰቡን፣ ሁሉንም አፍያውን ሁሉ ይመልስልን ማለት ነው። ታላቅ ወንድማችን ነው ማለት ነው። አልሐምዱሊላህ ረብል ዓለሚን። ዛሬ አይኑን እንደምታዩት ተሰርቶ ነው ማለት ነው የሚታየው ማለት ነው። አልሐምዱሊላህ አፍያውን እንግዲህ ጨርሶ ይማረው ማለት ነው። ይህ ወንድማችን እንግዲህ ለብዙ ሰዎች ለመስለም ሰበብ እንዲሁም ደግሞ ለብዙ ወጣቶች አርአያ የሚሆን ታላቅ ሰው ነው ማለት ነው። አሁን ላይ እንግዲህ ያለበት የጤና ሁኔታ የምታዩት እንግዲህ ይህን ይመስላል ማለት ነው። አልሐምዱሊላህ ተሰጥቶታል ማለት ነው። እንግዲህ ይህ ወጣት እንግዲህ እንደምታዩት በውጭ ሀገር ላሉ እህት ወንድሞች በኦንላይን ላይ ከፍተኛ ስራ ከሚሰሩ ወንድሞቻችን መካከል አንዱ ነው ማለት ነው። ስለዚህ ይህን ወንድማችንን እንግዲህ እስከ መጨረሻው ድረስ አፍያውን እንዲመልስለት ዱዓ አድርጉለት ማለት ነው። ብዙ ሰዎች እንግዲህ የሚያውቁት እሱን በንጽጽር ስራው ላይ ነው ማለት ነው። በንጽጽር ስራ ላይ እንግዲህ ከፍተኛ ቁጥር ያለው የማህበረሰብ ክፍል የእሱን ላይቭ እየተከታተለ ከተለያዩ እምነት ወደ እስልምና አልሐምዱሊላህ እንግዲህ ይህን ይመስላል ማለት ነው። እስከ መጨረሻው ድረስ አላህ አፍያውን ይመልስለት ዱዓ አድርጉለት። ሁላችሁም ኮሜንት ሴክሽን ላይ አላህ ያሽረው እያላችሁ ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ወንድማችን እንግዲህ እስከ መጨረሻው ድረስ አላህ ያሽሮህ የተለያዩ ስራዎችን በመስራት ወደፊትም ደግሞ ብዙ ወጣቶችን ወደ እስልምና እንደምትጠራ ተስፋ እናደርጋለን ማለት ነው። ላይቭ ላይ ብዙ ጊዜ ጨረር ላይ መቀመጥ አይን ትንሽ እንደሚጎዳ ይታወቃል ማለት ነው። ለወደፊቱ እንግዲህ መነጽሩን ሁሉ ጊዜ መጠቀም አለበት ማለት ነው። ሌላውም ሰው ደግሞ አብዛኛውን ጊዜ ስልክ ስክሪን ላይ ወይም ደግሞ የተለያዩ ኮምፒውተር ላይ የሚቆዩ ሰዎች የተለያዩ መነጽሮችን መጠቀም አስፈላጊ ነው ብዬ እመክራለሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة